ለ8 ሰዓት ያክል መቆየት ይችላል ማለት ነው። ያው እንትን በባትሪ ነው የሚሰራው እና ለ8 ሰዓት ያክል በጥራት የሚያገለግል ምርጥ ካፕ ነው። እኔ ተመችቶኛል። ይመቸው። ሮቦካፕ 4K ካሜራ የተገጠመለት በጣም በጥራት ነገሮችን ሁሉ መቅረጽ የሚችል እንትን ነው ካፕ ነው ማለት ነው። ምንም ነገር አያሳልፍም። በስርዓት እንትን ነው የሚለው እየቀረጸ እንትን እያንዳንዱ መረጃ ያስተላልፋል። በጣም ጥራቱን የጠበቀ 4K ማለት በጣም ከፍተኛ የሆነ የጥራት ደረጃ ነው በካሜራ እሱ ያለው። እና ሮቦካፕ በ2031 በቋሚነት ዓለምን ሊቆጣጠር እና ሊሰራ እንደሚችል ተነግሮለታል። በ2031 ዓለምን በስርዓት ተቆጣጥሮ በቃ እንትን ፖሊሶችን ሊተካቸው እንደሚችል በደንብ ተነግሮለታል ማለት ነው። ለየትኛውም አይነት ቫዮለንስ እንቅስቃሴ በከፍተኛ ፍጥነት እንትን መረጃ የሚያደርስ ሮቦት ነው። ያው ቅድምም ነግሬያችኋለሁ። በ5 ሰከንድ ውስጥ መረጃውን ያስተላልፋል። 5 ሰከንድ ውስጥ ለየትኛውም እንትን እንደዚህ የረብሻ አይነት እንቅስቃሴ ካለ ወይ ደግሞ ህግ የጣሰ አንድ ነገር ከተመለከተ ያ ኤአይ ማለት ነው በፍጥነት እንትን ያንን ነገር እንዳይምሮ ሪኮግናይዝ በማድረግ ቫዮለንስ እንደሆነ በመረዳት ወይ ደግሞ ህግ የጣሰ ሰው እንደሆነ በማየትና በመረዳት ማለት ነው እንትን በፍጥነት መረጃውን ያስተላልፋል። በዛ በእሱ ባለበት በአቅራቢያው ያሉ ፖሊሶችም በጣም በከፍተኛ ፍጥነት ይደርሱለታል ማለት ነው። ለዛ ካፕ ወደ ተጠቆመው ቦታ ይደርሱለታል። እንግዲህ ለዛሬ ይዤላችሁ የመጣሁት የቴክኖሎጂ ኢንቬንሽን መረጃ ይሄን ይመስል ነበረ። እንግዲህ ሮቦካፕ በጣም አስገራሚ ኢንቬንሽን ነው። ለኔ ያስገርሞኛል። የተሰማችሁን ስለ ሮቦካፕ ኮሜንት ላይ እስቲ አስቀምጡልኝ። እኔ በጣም ገርሞኛል። አለማችን የደረሰበት የቴክኖሎጂ ደረጃ ከጊዜ ወደ ጊዜ በቃ እየተሻለ መጥቷል። በጣም ይገርማል። ገባች? የሰው ልጅ እየተተካ ነው። ያው እኔ የቴክኖሎጂ አድናቂ ነኝ። የቴክኖሎጂም ደጋፊ ነኝ። ማለቴ እንትን እንደዚህ አይነት አዳዲስ የሆኑ ኢንቬንሽኖች ሲኖሩ በጣም ይመቸኛል። እና ለዛሬ ይዤላችሁ የመጣሁት የቴክኖሎጂ ኢንፎርሜሽን እና ፕሮግራም ይሄን ይመስል ነበረ። አመሰግናለሁ። ምርጥ የፊደላት ሚዲያ ተከታታዮች፣ አሁን ደግሞ የአስገራሚ እውነታን የምናቀርብበት ሰዓት ላይ ደርሰናል ማለት ነው። ምርጥ የሆኑ የተመራረጡ የዓለማችን አስገራሚ እና አዝናኝ የሆኑ እውነታዎችን ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። በመጀመሪያ ላይ ይዤላችሁ የመጣሁት ምን መሰላችሁ? ሙዚቃ በሚጫወቱበት ጊዜ እጽዋት በፍጥነት ያድጋሉ ይላል። እንግዲህ ሙዚቃ ለእጽዋት ሲከፈትላቸው በፍጥነት እንደሚያድጉ ነው ያው የሚናገረው። ይህ ከዓለማችን አስገራሚ እውነታዎች ውስጥ የመጀመሪያው ነው። በሁለተኛ ደረጃ ይዤላችሁ የመጣሁት የዓለማችን አስገራሚና አዝናኝ እንትን ከሆኑ እውነታዎች ውስጥ በሁለተኛ ደረጃ ይዤላችሁ የመጣሁት ሙንዳይን ጆ የተባለ አንድ ሰው ከእስር ቤት ብዙ ጊዜ ከማምለጡ የተነሳ ሙንዳይን ጆ የተባለ ሰው ነው። ከእስር ቤት ብዙ ጊዜ ከማምለጡ የተነሳ ፖሊሶች ለእርሱ የተለየ ህንፃ ሰሩለት። ከዚያም እስር ቤት ደግሞ ያው አምልጧል ነው የሚለው።
የዓለማችን አስገራሚ ሰው ይሄ ነው ማለት ነው። መንዳይንጆ ይባላል። የግሉ የሆነ እስር ቤት ሁላ ተሰርቶለት ከዛም አመለጠ። እንግዲህ በሁለተኛ ደረጃ ይዤላችሁ የመጣሁት የዓለማችን አስገራሚ ሁኔታ ይህን ይመስላል ማለት ነው። በሶስተኛ ደረጃ ላይ ይዤላችሁ የመጣሁት የዓለማችን አስገራሚ ሁኔታ 7 አፕ ሁላችሁም ታውቁታላችሁ። 7 አፕ ሶፍት ድሪንክ እንደ ኮካ እንደ ፔፕሲ ያለው ማለት ነው። እሱ የተፈጠረው በ1929 ነበር። በ1929 ነበር። የታዋቂው መጠጥ የመጀመሪያው ስም የ7 አፕ የመጀመሪያው ስም ላቤል ሊቴድ ይባላል። ላቤል ሊቴድ ይባላል። ላቤል ሊቴድ ይባላል። በዳይሬክትሊ ሲተረጎም ደግሞ ላቤል ሊቴድ ምን መሰላችሁ? ሎሚ ቆምጣጤ ሶዳ ይባላል። ሎሚ ቆምጣጤ ሶዳ ነበረ ተብሎ የሚጠራው ማለት ነው በሀገሩ። ከዛ በኋላ ወደ 7 አፕ ተቀየረ ማለት ነው። እንግዲህ የ7 አፕ የመጀመሪያው ስሙ ላቤል ሊቴድ ይባላል። ያው በሶስተኛ ደረጃ ያስኩላችሁ የዓለማችን አስገራሚ ወሬዎች ውስጥ ሶስተኛው ይሄ ነው። አራተኛው በአውሮፕላን ውስጥ የሻንጣ ዋጋ ለመቀነስ አንድ ሰው 70 ልብሶችን ለብሷል። ያው ያስከፍላል አይደለ? እንትን ከአንድ ሀገር ወደ አንድ ሀገር እንትን ያው ከሆነ ከተወሰነ ኪሎ በላይ ሲሆን እንትን ይደረጋል። ክፍያ ተጨማሪ ክፍያ ይጠየቃል። እና ያንን ለማስቀረት አንድ ሰው 70 ልብሶችን ለብሶ ገብቷል ማለት ነው አይሮፕላን ውስጥ። ከዛ በኋላ ተይዞ ምናምን ነው ይሄ መረጃ ለእናንተ እንዲደርስ የሆነው። እና በአውሮፕላን ውስጥ የሻንጣ ዋጋን ለመቀነስ አንድ ሰው 70 ልብሶችን ለብሷል ይላል። የሰው ልጅ ምንም የማያደርገው ነገር የለም። ይገርም። ያው ይህ ሳያሳዝን ያስቃል እንጂ። በመጨረሻ ይዤላችሁ ደግሞ የመጣሁት አፕል የስልክ ካምፓኒው ማለት ነው እንደ ኤሮፓውያን አቆጣጠር በ2012 በቀን 340,000 አይፎን ሽጧል። 340,000 አይፎን ሽጧል። 340,000 በጣም ብዙ ነው በቀን ውስጥ። የአይፎን ስንት በቀን እንደሚሸጥ ባላቅም ይሄ አስገራሚ ተብሎ በከፍተኛ ቁጥር የተቀመጠ እንትን ነው ማለት ነው። 340,000 አይፎን ሽጧል አፕል በ2012። እንግዲህ ለዛሬ ይዤላችሁ የመጣሁት ምርጥ መረጃ ይሄን ይመስላል። እንደተመቻችሁ እንደወደዳችሁት ተስፋ አደርጋለሁ። በጣም አመሰግናለሁ። በቀጣይ ደግሞ አሁን የምንገኘው ቶፕ 5 ፕሮግራማችን ላይ ነው። ቶፕ 5 በዓለማችን ላይ ምርጥ የተባሉ ነገሮችን በቶፕ 5 ፕሮግራማችን ላይ አቀርብላችኋለሁ ማለት ነው። እስከ መጨረሻው ድረስ ከተከታተላችሁ ከ5 በሚጀምር እስከ 1 ድረስ በደረጃ ምርጥ የተባሉ ነገሮችን ይዤላችሁ ቀርቤያለሁ። እንግዲህ ለዛሬ በቶፕ 5 ፕሮግራማችን ላይ ይዤላችሁ የመጣሁት የዓለማችን ውድ ሽቶዎች የተባሉ የዓለማችን ውድ ሽቶዎችና ዋጋቸውን ነው ይዤላችሁ የመጣሁት ማለት ነው። የዓለማችን ውድ ሽቶና ዋጋቸውን ይዤላችሁ መጥቻለሁ። 5ኛ ደረጃ ላይ የተቀመጠው ካሮን ፓቬራ ይባላል። የፈረንሳይ ሽቶ ነው። የፈረንሳይ ሽቶ ነው። እንግዲህ ሽቶ ከተባለ በጣም በብዛት እና በጥራት የሚታወቀው የሽቶ ሀገር ሲጀመር ፈረንሳይ ነው። ፈረንሳይ ፍራንስ ማለት ነው። እዛ ነው እንትን የሚታወቀው። እና ካሮን ፓቬራም የፈረንሳይ ሽቶ ነው። $2000 እየተሸጠ ነው ማለት ነው። አሁን በዚህ ሰዓት $2000 እየተሸጠ ነው። በ4ኛ ደረጃ ላይ ይዤላችሁ የመጣሁት ደግሞ የሽቶ
መረጃ ምን መሰላችሁ? በአራተኛ ደረጃ ላይ የተቀመጠው ክላይቭ ክሪስቲያን ይባላል። ክላይቭ ክሪስቲያን ነምበር 1 የሚባል ሽቶ ነው። ክላይቭ ክሪስቲያን እንግዲህ የኢንግላንድ ሽቶ ነው። የኢንግላንድ ሽቶ ነው። በጣም ልዩ እንዲሆንና እንዲወደድ ደግሞ ያደረገው የህንድ ሰንደልውድ እና የቴኒሲያ ቫኒላ የተባለ ፍሌቨሮችን የያዘ ምርጥ ሽቶ በመሆኑ ነው ውድ እንዲሆን ያደረገው ማለት ነው። የኢንግላንድ ሽቶ ነው። በ2350 $2 በዚህ ሰዓት እየተሸጠ ይገኛል። ክላይቭ ክሪስቲያን ነምበር 1 ይባላል። በጣም ጥራቱን የጠበቀ ምርጥ ሽቶ። ሶስተኛ ደረጃ ላይ ይዤላችሁ የመጣሁት የውድ ሽቶ ደረጃ ውስጥ በሶስተኛ ደረጃ ላይ ይዤላችሁ የመጣሁት በአክራት አላርም ሳካሪ ዲስኬብል ይባላል። ይህ ውድ ሽቶ የሚሸጠው $6000 ነው። አሁን በዚህ ሰዓት $6000 እየተሸጠ የሚገኝ በጣም ምርጥ ሽቶ ነው። በጣም ውድ የሆነ ሽቶ ነው ማለት ነው። በሁለተኛ ደረጃ ላይ ይዤላችሁ የመጣሁት የውድ ሽቶ የዓለማችን ውድ ሽቶዎች ውስጥ ታዋቂም ነው። የሽቶ አይነት ምን ይባላል መሰላችሁ? ቻነል ግራንድ ኤክስትሬት ነምበር 5 ይባላል። ቻነል ግራንድ ኤክስትሬት ነምበር 5 ይባላል። ይህ ውድ ሽቶ $30,000 በዚህ ሰዓት እየተሸጠ ይገኛል። $30,000 በዚህ ሰዓት እየተሸጠ ይገኛል። $30,000 ምርጥ ነው ማለት ነው። ምን አይነት እንደሆነ መገመት ነው። በአንደኛ ደረጃ ላይ ይዤላችሁ የመጣሁት የሽቶ መረጃ በአንደኛ ደረጃ ላይ የተቀመጠው የዓለማችን ውድ ሽቶ ምን ይባላል መሰላችሁ? ሽሙክ ይባላል። ሽሙክ ነው ስሙ። እንግዲህ ሽሙክ በዱባይ የሚገኝ ሽቶ ነው። ፕራይሱ ደግሞ ስንት መሰላችሁ? $1.3 ሚሊዮን የሚሸጥ ውድ ሽቶ ነው። $1.3 ሚሊዮን ነው የሚሸጥ። በጣም አስገራሚ ነው። $1.3 ሚሊዮን ማለት እንግዲህ ያው ያልቃል፣ ግን ይመቸው። እኔ ቢኖረኝ እገዛዋለሁ። እናንተስ አትገዙትም ብዬ እጠይቃችኋለሁ። በጣም የሚገርም ነው። ሽሙክ በጣም ደስ የሚል ሽቶ ነው። በነገራችን ላይ አልቆብኝ ነው እንጂ አለኝ። እሺ እንግዲህ ለዛሬ በቶፕ 5 ፕሮግራማችን ላይ ይዤላችሁ የመጣሁት መረጃ ይህን ይመስል ነበረ። የዓለማችን ውድ ሽቶዎች እና ዋጋቸው ይህን ይመስላል። $2000 ተነስቶ እስከ $1.3 ሚሊዮን ድረስ የሚሸጡ ምርጥ ሽቶዎች አይተናል። በጣም ይመቸው። በጣም አመሰግናለሁ። በቀጣይ ፕሮግራም እስክንገናኝ ድረስ ላይክ፣ ሼር፣ ኮሜንት እያደረጋችሁ የቻናሌ ቤተሰብ ሁኑ። አመሰግናለሁ።